ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ስለ ሄሞግሎቢን ኤዋንሲ ስለሚባለው ቴስት እናውራ። ይህ ቴስት በዋናነት የሚያገለግለው ከዛሬ በፊት ያለፉትን 3 ወራት የአንድን ሰው የግሉኮስ መጠን ምን ያክል ነው በሰውነቱ ውስጥ የተንሸራሸረ ወይም የተንቀሳቀሰው የግሉኮስ መጠን ምን ያክል ነው የሚለውን ነገር ነው የሚነግረን። ይህ ምንድነው? ግሉኮስ በሰውነታችን ውስጥ ሲንቀሳቀስ ምንድነው ሄሞግሎቢን ላይ ምን ይጣበቃሉ? ግላይሳይል ሄሞግሎቢን ይባላሉ። እዛ ላይ በመጣበቃቸውና አብረው ከአርቢሲዎች ጋር በደንብ ይንሸራሸራሉ። ስለዚህ አርቢሲዎች ላይፍ ስፓናቸው 120 ቀን ነው እንደሚታወቀው። ስለዚህ በእነዚህ 120 ቀን ውስጥ አርቢሲዎቹ ሰርኩሌት ሲያደርጉ እነዛ ግሉኮሶች እየተጣበቁ አርቢሲዎች ላይ በጣም ጥምጥም ይላሉ። ስለዚህ በዚህ 120 ቀን ውስጥ ወይም ከ2 እስከ 3 ወር ውስጥ ምን ያክል ግሉኮስ አርቢሲ ላይ ወይም ሄሞግሎቢን ላይ ተጣብቋል የሚለውን ነገር ነው የሚነግረን ማለት ነው። ስለዚህ ይሄ ቴስት በዋናነት ለምንድን ነው የሚያገለግለው? አንድ ሰው ስኳር አለው ወይም ከስኳር በፊት ፕሪ ዳያቤቲክ ኦር ፍሪ ዳያቤቲክ ነው የሚለውን ነገር ለመለየት ነው የሚያገለግለን። ስለዚህ በዋናነት እስከ 5.7 አካባቢ ድረስ ከሆነ ኖርማል ነው ሰውየው። ከ5.7 እስከ 6.4 ወይም እስከ 6.5 አካባቢ ከሆነ ፕሪ ዳያቤቲክ ነው። ያ ማለት ምንድነው? ስኳር የማመላከት ነገር አለው ማለት ነው። ስለዚህ ያን ነገር ነው የሚነግረን። ከ6.5 በላይ ከሆነ ግን ቶታሊ ሰውየው ዳያቤቲክ የሚለውን ነገር ይነግረናል ማለት ነው። ከዚህ በተጨማሪ ጥቅሙ ምንድነው ነው? ስለዚህ ዋናው ጥቅሙ ምንድነው? የመጀመሪያው ልክ እንደነገርኳችሁ ሰውየው ዳያቤቲክ ነው ኦር ፍሪ ዳያቤቲክ ነው የሚለውን ነገር ለመለየት ያገለግለናል። ሁለተኛ ደግሞ የህክምናን ውጤታማነት ማለት ሰውየው ዳያቤቲክ ሆኖ ህክምና እየተከታተለ ህክምናው መድኃኒቱ ውጤታማ ነው አይደለም የሚለውን ነገር ይነግረናል ማለት ነው። ይሄ ሶስተኛው ምን ሊነግረን ይችላል? ከስኳር ጋር ተያይዘው ወደፊት ሊመጡ የሚችሉ ችግሮችን ለመተንበይ ያገለግለናል ማለት ነው። ስለዚህ ይሄ ቴስት በጣም ወሳኝና አሪፍ የሚባል ቴስት ነው ማለት ነው። ስለዚህ ላብራቶሪ ላይ ምንድን ነው የሚደረገው? ኖርማሊ ሆል ብለድ ነው የሚፈለገው። ለምንድነው ሆል ብለድ ነው የሚፈለገው? አርቢሲ ነው። አርቢሲ ሄሞግሎቢን ስለሆነ የሚፈለገው፣ ሄሞግሎቢኑ ደግሞ ከአርቢሲ ነው ድራይቭ የሚደረገው ማለት ነው። ስለዚህ የሚወሰደው ኢዲቲኤ ብለድ ነው፣ ሆል ብለድ ነው። ስለዚህ እንደ ሌሎቹ የስኳር ምርመራዎች ለምሳሌ እንደ ፋስት እና እንደ ራንደም ምን ሰውየው ምግብ በልተሃል ወይም አልበላህም ወይ ተብሎ አይጠየቅም። ለምንድነው? ምንም አይነት ስትረስ እንደዚሁም ሌሎች ነገሮች ኤክሰርሳይሶች ምናምን ምን አያደርጉትም፣ አፌክት አያደርጉትም። ለምንድን ነው? ይሄ ኦልሬዲ ባክሎግ ነው የሚያየው ማለት ከዛሬ በፊት ያሉ በ3 ወር ውስጥ ያሉ አርቢሲዎች ላይ የተጠመጠሙ ግሉኮሶችን ምን ያክል ናቸው የሚለውን ነገር ባክሎግ ስለሆነ የሚያየው የዛሬው አፌክት አያደርገውም ማለት ነው። ስለዚህ ይሄ ቴስት ኦልሬዲ በጣም ኢምንት የሆነ ሳምፕል ነው የሚወስደው። በጣም ጥንቃቄ የሚፈልግ ቴስት ነው። ስለዚህ ይሄን ቴስት በቀላሉ ማሰራት እንችላለን ማለት ነው እና ከሌሎቹ የሚለየው ሆል ብለድ ነው የሚጠቀሙ። ስለዚህ ይህን ቴስት በቀላሉ ሰዎች አሰርተው ጤንነታቸውን ማወቅና መከታተል ይችላሉ ማለት ነው። አመሰግናለሁ።